እዛ ጋር ያስኩለት በዛ ቦታ ላቆም ለምን በጣም ነበር። ከዛ አሜሪካ ቸርች ገብቼ ከዛ 3 ሰዓት ነበር የምወጣው። ከዛ በጣም አመመኝና ወደ ውጭ ወጣሁ። ከዛ አስመለሰኝና ከዛ ማለት 2 ሰዓት ተኩል ከዛ ትቼ ልጆች ጋር ወጥና ተናከቡና እኔ ደግሞ ትቼ ወደ ቤት ሄድኩ። ተዋል በ2 ሰዓት ተኝቼ ከዛ 11 ሰዓት ተኩል ተነሳሁ። ወይኔ ሰዓቱን ከጠፋ በኋላ ተነሳሁ። ቤኒ ጋር ልሄድ ብዬ ከዛ በጣም አሞኛል። ፀጉሬ ላይ ሻሽ አሰርኩኝና ከዛ በኋላ እህቶቼ አትሂጂ እያሉኝ ከዛ አባቴ ወዴት ትሄጃለሽ እንዲህ ሆነሽ ስል አይ አሁኑኑ እመጣለሁ ብዬ ከዛ ወደ ቤት ልብሴን ልቀይር ስገባ አጥቤ ከዛ አስመለሰኝ። ከዛው ጌታዬ ምንድነው ሄዳለሁ ዛሬ አልሰራም ብዬ ከዛ ለብሼ ወደዚህ መጣሁ። ልጆች ጋር ነበር። ከዛም በኋላ አጋንንት ተወጣኝ። ባጎትሽ በኩል ነው የምትደገሙ ብላ ከዛም በኋላ ስታወጣኝ ያው ወደ ቤት ሄድኩኝ። ከዛ ሄድኩኝ በሁለተኛ ቀን ሰኝቼ ስነሳ ምንም ፊቴን አንድ ጎኔን ብቻ ነው ተለማመስ ከኝ ወዲን በደንብ ነው የሚያመኝ። ከዛ መድኃኒት ወሰድኩኝ። ራሴን ለቆሉ ብዬ የሚቀባው ነገርም ተቀባው። ሲቀባ ምንም አይሰማም። ለ3 ሳምንት አይቆይ እንደዛ ያንተ ሲቆይ በቃ ምን ይሻለኛል እያልኩኝ እያለ እህቴ ነበረች። ከዚህ እግዚአብሔር ሰው አለና ይከተብልሽ ትንሽ ካለሽ ታያለሽ ምናምን አለችኝ። ከዚህ ብዬ በቃ ከዛ ሰዓት እንደዚህ ነው ባለቤቴ ቤት የለም ነበረ ከተለዶ አድሯል። ከዚህ ብዬ ልጆችን እየሷ ጋር መጣሁ። ሲመጣ ራሴን በጣም በሻሽ አስሬ ነበር። ፕሮግራሙ እስኪያልቅ በቃ አሜን እያልኩኝ የሚመጣው ቃል መድረክ እንደወጣ የምትናገረው ቃል በቃ ወረደልኝ። ለኔ ሲወርደኝ አሜን እያልኩኝ ነበረ። መጨረሻ ላይ ፕሮግራም ሲያልቅ ቆሙና ሊጸልይላችሁ አልከኝ። ጸለይክ። ከመድረክ እንደወረድክ ደግሞ እኔ ጋር መጣና በፊት እኔ ሲጸልዩ ነብዮቹ የትም ሲጸልዩ እንዲህ ግንባሩ እንዲህ ነበር የሚይዘው፣ አንተ ደግሞ እንደዚህ ነበር ያስከኝ። ስትይዘኝ በቦታው ዝቅጣዜ ነበር። በጣም እንትን ያደርጋል። በቦታው ቆመ። እጅ በላይ ላይ ያለ እኔ እዛ ጋር ያስኩለት በዛ ቦታ ላቆም እቺ ጎን ነበረች። እንደዚህ ነው ያስከኝ። እንደዚህ ከዛም በዚህ ጊዜ በቃ ለሁለቱም ከኋላ መጡልኝና ጌታ የመንፈስ ከላይ ላይ ሊወርድ ነው አወቀኝ እንደ ብዬ በቃ በጣም ደንግጬ ነበረ። በሰዓቱ በቦታው እንደወደኩኝ ከዛ ሲነሳ ምንም የለም በላይ ላይ ይሄ ጎኑን እንዳለ ነበር። እስከ እግሬ ነው የሚደበዝዘኝ። ከዛ የለም በቦታው ልመስክር እንደ ጌታ ምንድነው ዛሬ መምጣቴም ዛሬ ነው በቃ በቦታው ድኛለሁ ጌታ ልመስክር እንደያልኩ እያለ ፕሮግራሙ አለቀች ሄደ እና ሁለተኛ ባለፈው ደግሞ እሑድ ከትላንት ወዲህ መጥቼ አዲስ አዳራሽ ላይ አድራሻችን እየተቀየረ ስለሆነ እዛ ነው የምትመሰክሩት ስትለኝ ፊቼ ወጣሁ። ዛሬ ጌታ አንተ ፍቀድልኝ እዚህ ለመምጣት ብዬ ከጠዋት ጀምሬ እሄዳለሁ እያልኩ እያስፈቀድኩ እያለ ሂጂ ብሎኝ ፈቅዶኝ እዚህ ለመመስከር ነው የመጣሁት። ከዛ ወዲህ ጀምሮ በሽታ የሚባል በላይ ላይ የለም። እግዚአብሔር ፈውሶኛል። እሱን ለማመስገን በዚህ ሚዲያ ላይ የሚያዩት ምን ትላለሽ? ወደዚህ ቤት መጥተው ሊፈወሱ እንደኔ የተቸገረ ለዚህ እንደውም የኔው ትንሽ ነው። ከዚህ በላይ ብዙ በሽታ ይዞ ያለው እግራቸው ታስሮ አይናቸው ታውሮ ላለ ሰው እግዚአብሔር ይፈታል። ቀጥ ብላችሁ ወደዚህ ነው። አዳራሹ ትንሽ ነው፣ ትልቅ እግዚአብሔር እየሰራ ነው። ስለዚህ